አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እናንተሳ ሁሉ ሰላም? ከኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ወደ ደሴ ነው የምልከው። እኔ ከደሴ በኋላ ቤተሰቦቿ መጥተው ይወስዱታል። ወደ ከላላ ይመስለኛል የሚሄደው 126700 ብር የፈጀ ሙሉ የቤት ዕቃ አብረረት አብራችሁ ይቆዩ። እንደምታዩት እንደተለመደው ቶሎ ለማለት እሞክራለሁ። እቃዋ ብዙ ስለሆነ ሁለት ረቶ አዘጋጅቻለሁ። በሁለት ረቶ ማለት ያለችኝ እቃዋ ቀልቀት ለራሷ ስለሆነ የሚቀመጥ እቃ ስለሆነ እንደዚህ አዘጋጅቻለሁ። ሁለት ረቶ ታዩት። አንድ አልጋ ኮምፎርት አነስ ላለችውና 4.5 ኪሎ ብርድ ልብስ አዘጋጅቼላታለሁ። እዚህ ጋር ታችስቶ በትልቁ ታችስቶ አዘጋጅቼላታለሁ። ይገባል። እንደዚህ ወደዳሉ እንዳሁን እያሳየኋችሁ። እዚህ ጋርም ሴራሚክ ድስት ባለ 5 ሴራሚክ ድስት ማንሳት አልችልም፣ ከባድ ነው። ይሄንን ድስት አዘጋጅቼላታለሁ። እዚህ ጋር ደግሞ አሪፍ ዳቻ አድርጌላታለሁ ለረከቦቷ ማለት ነው። እዚህ ጋር ፌርሙስ በወርቃማ አሪፍ ፌርሙስ ናት። ይቺንም አዘጋጅቼላታለሁ። ብርድ ልብሱ እንደዚህ ሆነ። እዚህ ጋር አንድ ደርዘን የሻሂ ቡሽ አድርጌላታለሁ። እዚህ ጋር ደግሞ ሰምትግባ ፌርሙዛ ማለት ነው ያሳይባችሁ። እዚህ ጋር ደግሞ ግማሽ ደርዘን የወተት ሲኒ አድርጌላታለሁ። ነጭ ግሎባል ሳህን በዛ በነጩ ማለት ነው። ግሎባል በነጩ ተደራራቢ ምስሪ ነው። ይሄንንም ከካርቶን ያወጣው ካርቶኑ በጣም ትልቅ ስለሆነ እረቱ ቦታ እንዳይዝብኝ ነው። የምታዩት ማንቆርቆሪያ 1.5 ሊትር አድርጌላታለሁ። እዚህ ጋር ደግሞ አንድ ደርዘን ወርቃማ ሲኒ አድርጌላታለሁ። እዚህ ጋር የሽንኩርት መፍጫ በመብራትም ያለ መብራትም የሚሰራውን አድርጌላታለሁ። ሌላ የምታዩትን ጥበብ ኮምፕሌት ሲኒ አድርጌላታለሁ። ይሄንንም ረከቦቷ ጥበብ ነው። እዚህ ጋር ደግሞ አራት ተደራራቢ ትሪ 35 40 45 50 ቁጥር ማለት ነው አድርጌላታለሁ። እንደዚህ ስገባ ላድርገውና ማስተካከል ያለብኝም በኋላ አስተካከላለሁ። ለዛ ነው። እዚህ ጋር 3 ሴሪ ሰርቪስ አድርጌላታለሁ። የምታዩትን አነስተኛና ጥቃቅኖቹ የቡና ማንከሽከሻ፣ የካሮት መከተፊያ፣ የስኳር ዕቃ፣ የእንቁላል መንቻ። እዚህ ጋር አንድ ደርዘን ሽኪ፣ አንድ ደርዘን የቡና ማንኪያ እነዚህ ማለት ነው። አንድ ደርዘን። እዚህ ጋር የሻሂ ማጥለያና የካሮት መፈቅፈቂያ። እዚህ ጋር ደግሞ 3 ሴሪ የፓስታ ማጥለያ አድርጌላታለሁ። እሺ ሌላ ሁለት አይነት የምግብ ሱፍራ 2 ሜትር ነው ሁለቱም። እሱን አድርጌላታለሁ ማለት ነው። የቆሎ ሳህን ግማሽ ደርዘን በ6 ፍሬ ማለት ነው። የሾርባ ሳህን ደግሞ የቆሎ ሳህን ግማሽ፣ የሾርባ 1 ደርዘን። እዚህ ጋር ደግሞ የቁርጥ ሳህን 2 ደርዘን በተለያየ አይነት ካላር እና ዲዛይን ማለት ነው መርጣ አድርጌላታለሁ። ሌላ ስኪን አራት ስኪን አድርጌላታለሁ። ይሄንን 1 ሜትር የቡና ሱፍራ አድርጌላታለሁ። እንደዚህ ይቀመጥ ማለት ነው። እዚህ ጋር ደግሞ የወጥ ኳሊቲ በምታዩት ባለ 3 ማለት ነው የተለመደ ሲሆን ቁርጥ ሳህን በትልቅ ሳይዝ አድርጌላታለሁ። እዚህ ጋር 2 ሊትር ፌርሙስ በዚህች ከለር በራሷ ከለር አድርጌላታለሁ። ይሄንኛው ወጥቶ የሞላ ይመስለኛል። ረከቦቷ ደግሞ እንደምታዩት ያው ጥበቡ የተለመደው ጥበብ ረከቦት ነው። ከጥበብ ሲጋር ያዘች ማለት ነው። እዚህ ጋር ደግሞ የኮኪስም ለቁርጥም የሚሆን የቁርጥ ሳህንም የኮኪስ ሳህንም የሚሆን ማለት ነው። እንደዚህ ስታነሱት ለቁርጥ ይሆናል።
ይሄን ሲጨምሩት ደግሞ የተለያዩ ነገሮች አድርጎ የኮልቲስ ይሆናል ማለት ነው። ክዳኑ ይሄንን አድርጌላታለሁ። እንደዚህ ይሁን ማለት ነው። እሺ ከረከቦቱ ሌላ እዚህ ጋር የምታዩትን መጥበሻ ነው ያደረኩላት። ኮምፖርት አላስገባለሁ ማለት ነው። ኮምፖርታ በነገራችን ላይ ቀላል ናት፣ ግን በጣም አሪፍ ኮምፖርት ናት። ለመጀመሪያ ጊዜ ነው የገዛኋት። እኔም መርጣ ወዳ ፈቅዳ ነው የገዛቻት ማለት ነው። እንደምታየው 2 የትራስ ጨርቅ አላት እና አንድ ኮምፖርት የአልጋ እንትን አንሶላ ምናምን የላትም። እሺ መጀመሪያ ምን እናስገባለን? ይሄ ስለሚታፈር ጋቻ እንደዚህ መካከል ላይ የሆነ እዚህ ጋር ደግሞ መጥበሻዋን ያላውን ታቆማችኋል። እሺ ከዛ ቀጥሎ የቱን ላስገባ? ተመሳሳይ ማለት ነው። 2 አክላሪክ ነው አድርጌ ያለችኝ 12 እና 2 ስለተያዘችው 2 አክላሪክ እንደዚህ ይሆናል። የውሃ ቦይለር አድርጌላታለሁ። እዚህ ጋር መክተፊያ 3 ሴሪ ይሄንንም አድርጌያለሁ ማለት ነው። ሀገረኛ ባለ 5 አድርጌላታለሁ። ሀገረኛ ጁስ መፍጫዋ ሳንቺ ነው። ሳንቺ ጁስ መፍጫ ሴራሚክ ድስቱና ሀገረኛ ድስት ረከቦት ቀርቷታል። ይሄን እንደዚህ እንደምታዩት ሞልቷል። ሌላም አላ በነገራችን ላይ 126 ሺህ ወሰደው። የእሷ ብቻ አይደለም ለጓደኛዋ እዚህ ጋር የምታዩትን ማጅስቲክ ድስት አዛለች። ማጅስቲክ ድስትና ሞልቶ ስለነበረ ወደ ዳር ነው ያደረኩት። ግማሽ ደርዘን ኳሊቲ ሲኒ፣ ግማሽ ደርዘን አሁን የሻይ ቡሽ ፌርሙዝ አንድ አይነት ከለር በሰማያዊ ማለት ነው። በዚች ከለር በእነዚህ 2 ፌርሙዝ አዛለች ማለት ነው። እስከ ጓደኛዋ እቃ ነው እንግዲህ 126 ሺህ ምናምን ብር የወሰደው። ይሄ ለብቻው በካርቶን የሚሄድ እቃ ነው። እንደዚህ ማለት ነው። ይሄ ጓደኛዋ እቃ ነው። ይሄንን ቦታ ሚይዝ ይመስለኛል። እስቲ አስተካክለውና ሁለቱ ረቶ ውስጥ እንዲሆን አደርገዋለሁኝ። እቃዎቿ እነዚህን ይመስላሉ። የቀረ ያለ አይመስለኝም። ስለተከታተላችሁ አመሰግናለሁ። ማዘዝ የምትፈልጉ ዛዙ። በታማኝነት የምትፈልጉበት ሀገርና ቦታ እልክላችኋለሁ ማለት ነው። ቻው